አፍሪካዊ ነኝ ሲባል በታች ነኝ ማለት ነው። ወላጆቻችን የሚናገሩት ወሬ እና ሪያሊቲው የተለያየ ነገር ነው። እንደምታውቂ ነው የምትኖሪ። በዛን እድሜ ሁሉ ነገር ማቅ ነበር የመሰለኝ እና አይ ቲንክ ጸባዬ ነው፣ እስካሁን ጸባዬ ነው። ደስ ካላለኝ እኔ አላረግም። አንድ ነገር እንደርስበታለን፣ ግን ረጅም ጆርኒ ሲሆን ቫሊዩ ይጨምራል። እኛም እንደሰታለን፣ ኢንጆይ እናደርጋለን፣ ብዙ እንማራለን። ሮማንስ ነው እንደዚህ አበባ ይዞ ሲመጣ ምናምን ነው ደስ አይለኝም። በደች ባህል ክብር you have to earn it። የምኖርበት ሀገር እንደነሱ ካልሆንኩኝ ማንኝ የሚባል ነገር ይመጣል። አፍ የፈታሁት በኦሮምኛ ነበር ያኔ። ከዛ ወደ ኒዘርላንድ እንሄድ ስንል ቲንክ በ2 ዓመቴ አዲስ አበባ መጡ ወላጆቼ። ያኔ ነው አማርኛን ሞግዚቴ ምናምን አማርኛ ተናጋሪ ስለነበሩ ያኔ ነው የለመድኩት። አይ ቲንክ ለውጪ ለሚያድጉ ሰዎች እንደ ራስ መርሳት ይሁን መርሳት አይደለም፣ ላይክ ያለ መግባባት ነገር አለ ከራሴ ጋር ማለት ለኔ ነው ይሄ። እዛ ውጪ ኒዘርላንድ ስኖር ያው እነሱን መስዬ ነው የምኖረው፣ ግን እነሱንም ብመስል እንደነሱ ሆናለሁ ማለት አይደለም። እንደማልሆንም በደንብ ተረድቼ ነበር። እሺ እንደሱ ካልሆንኩኝ የምኖርበት ሀገር እንደነሱ ካልሆንኩኝ ማንኝ የሚባል ነገር ይመጣል። ወላጆቼ ሀገራቸውን ይወዱ ነበር፣ አትሊስት በደንብ ነበር ሲያስረዱኝ የነበረ። ስለዚህ እስቲ እዛ ልመለስና የሚባል ነገር መጣ። አይ ቲንክ ያው ልጅም ስወልድ ሁሉ ነገር የአባታቸው ሳይድ እዛ አለ፣ እያዩ ነበር ሲያድጎ የነበረ። እኔስ የሚባል ነገር ይመጣል። አይ ቲንክ የመጀመሪያ ጊዜ ታላቁ ነው የጠየቀኝ፣ የአንቺ ወላጆች ከለራቸው ለምን ተለየ ብሎ ጠየቀኝ። ራስ መፈለግ፣ ራስን መረዳት የሚባል ነገር ይመጣል። የራሴ ነገር ብቻ ሳይሆን ወላጆቼ ሁሌ ሲነግሩኝ ነበር አለ አይደል ስቶሪ አለ። ስለዚህ ይሄን ሁሉ አመት ሲደጋግሙና እኔ አልገባኝም ማለት ሙሉ በሙሉ አልገባኝም ማለት ሳይሆን ያው ኤግዛምፕሉ ከሌለ በአይኔ ካላየው ምን እንደሚሉ ሙሉ በሙሉ ሊረዳው አልቻልኩትም ያኔ። ስለዚህ እዚህ ስመለስ ያኔ ነው የገባኝ ይሄ ማለት ነው ምሳሌ፣ ተረቱ፣ ሁሉ ነገሩ ሜክ ሴንስ ያኔ። በአንድ በኩል ደግሞ እነሱ ስለ ኢትዮጵያ ሳወሩ የነበረ ሲቹዌሽን አልነበረ ማለት እነሱ ያለፉበት እና ያኔ እና አሁን ያለው ሲቹዌሽን ለኔ is day and night ምንም አይገናኝም። የዳያስፖራ ነገርም ይሄ ወላጆቻችን የሚናገሩት ወሬ እና ሪያሊቲው የተለያየ ነገር ነው። እውነት አይደለም ማለት ሳይሆን እነሱ የሚናገሩት ግን እየተለወጠ እና ያው ብዙ ተቀይረዋል። ይሄ ዌስተርን ናሬቲቭ አለ አይደል? እነሱ አፍሪካ is poor፣ አፍሪካ ደሃ ናት፣ ምንም የላትም የሚሉት ይህን ሁሉ አመት አብረን ከነሱ ጋር ስናድግ ይሄን ነው የሰማነው። አፍሪካዊ ነኝ ሲባል በታች ነኝ ማለት ነው በነሱ ወሬ። ግን እዚህ ስትመጪ ይሄናል ማለት ድህነት አለ፣ ግን እዛም አለ ድህነት። ይሄናል ወደኋላ ቀር አይደለንም። የመጀመሪያ ጊዜ ኢሞሽናል ነው ማለት ይችላለሁ፣ ግን እንዳልኩኝ ህይወቴን ሙሉ ፎቶ ሳይ ስቶሪ የወላጆቼ ወሬ ሳይ ያኔ ነው ፈርስት ኦፍ ኦል ቤቱ በጣም ትንሽ ነበር። በፎቶ ትልቅ ይመስለኝ ነበር። በነሱ ስቶሪ ይሄን አረግን 20 ሰው ተሰባሰበ እዛ ቤቱ ውስጥ ምናምን ስትለኝ ትልቅ ቤት መስሎኝ ነበር፣ ግን ጅስ ክፍል ናት። እናትና አባቴ መሀል አንድ ነኝ። ከዛ በፊት ወልደዋል፣ ግን እኔ መጨረሻ ነኝ ለሁለቱም። በጣም ቆይታ ነው። እናቴ በልጅነቷ ነው የወለደችው 10 ቤት፣ ግን እኔን በ30 ቤት ነው የወለደችው። ስለዚህ ኑሮ ኖራ እና በደንብ ሬዲ ሆና ነው እኔን የወለደችው። ያ በልጅነት ስለሄድኩኝ አይ ቲንክ አብሬያቸው ስላደግኩኝ አውቶማቲክሊ ለመድኩት አሁን ባህላቸውና ማንነታቸው። ግን አይ ቲንክ እናቴ ለምደው አልቻለችም ነበር። የሚገርምሽ ነገር ድሮ ያሳፍረኝ ነበር በጣም ስትለይ ሰው ሲጠይቅሽ መልሱንም ካላወቅሽ። እኔም እናትን ጠይቃት ነው ለምንድን ነው ፀጉሬን ሁሌ የምትሰሪ? ለእኛ ፀጉር ይሻላል እና ለመያዝ ምናምን ሊገባኝ አልቻለም። ለምን እንደነሱ መሆን አልችልም?
it was normal እኔ ያረኩት ነገር ምንም ከሌላ ቲኔጀር የሚለይ ነገር አልነበረም ግን ለወላጆቼ ነበር የሚያስቸግረው I think እነሱ እንግዲህ የአበሻነታቸውን ይዞ እንደሱ ሊያሳድጉኝ ፈለጉ አያውቁትም ደግሞ እንግዲህ እዛ አዲስ ሀገር ምን ሲባል እኔ ግን ሁሉ ነገር ለማየት ለመዞር ለመሞከር ፈልግ ነበር እና ጓደኞቼ ብዙ ነገር ይፈቀድላቸው ነበር ፈረንጆቹ ማለት movies መውጣት ክለቢንግ ምን it was okay ባህላቸው is very relaxed ማለት እኔ ለምን አልችልም የሚል ነገር ይመጣ ነበር አንዳንዴ እና I think ጸባዬ ነው እስካሁን ጸባዬ ነው ደስ ካላለኝ እኔ አላረግም አንድ ነገር የኔዘርላንድ ባህል በጣም የተለየ ነው ቢሞክሩ እና ጋይድ ብናረጋቸው ይሻላል ከመገደብና በኋላ ተደብቆ ከሚያረጉ ሚል ሜንታሊቲ ነው ያላቸው ግን ከባድ ነው ለነሱም ቀላል አልነበረም ይገባኛል ግን ዞሮ ይኸው ያው ምንም አልሆንኩም ከልጅነቴ I think 13 ነው እንደዚህ 14 ሆኜ ነው ለእናቴ ነገርኳት እኔ 18 ሆኖ ወጣለሁ አልኳት because እኔ ፍሪደምን በጣም ወዳለሁ እና ፈልጋለሁ እስካሁን ድረስ ከዛሬ ድረስ በ18 ወጣለሁ እስቲ እናያለን ስትለኝ ነበር ልክ 18 ድረስ እዛ ህጉ 18 ነው ሁሉ ነገር አዎ የራሴን ቤት ፈልጌ ትምህርት ቤቴን ሁሉ ነገር ራሴ አሬንጅ አድርጌ ወጣሁ አዎ ማረጌ አንዱ መልሼ ሳይ ህይወቴ ውስጥ አንዱ ነገር ትልቅ ለውጥ ያመጣ አንዱ ነገር ምንድነው ብትኝ ወይንም የመጀመሪያው ነገር እሱ ነው ከቤት መውጣት ወላጆቼ መጥፎ ናቸው ማለት ሳይሆን just ራሴን ችዬ መኖር መልመዴ ትልቅ ነገር ነው በልጅነቴ ማለት መጥፎ ነገር ምን አይታየሽም ሁሉ ነገር ደስ ይላል አዲስ ነው ምንም ኤነርጂ አለሽ አንድ ሌሊት እንኳን ባተኝ ትቀጥያለሽ you don't care ያ ማለት ሙሉ ኢንዲፔንደንት ነበርኩኝ ማለት አልችልም እስከ 20 እንደዚህ ወይንም 21 ወላጆቼ ሲረዱኝ ነበር like ሲረዱኝ ማለት financially ይከፍሉልኝ ነበር ትምህርት ምናምን እንደዚህ because አያያዝ ገና አላቅም ነበር የገንዘብ አያያዝ እና እኔ ያኔ መሰለኝ ክራይ ይሄ ነው የሚከፈለው ይሄ ነው በወር በቃ ልበል 500 ዩሮ ከሆነ እሺ ደሞዜ 600 ነው ይበቃል ግን የማይጠበቅ ነገር ስንት ነገር አለ ይሄ ግን ካላረክሽው እና ካላለፍሽበት የምትረጂ ነገር አይደለም ስለዚህ ለዚህ ማረጌ ደስ ብሎኛል እና እነሱ ያው ገንዘብ ሲያጥረኝ ልበል አልጋየት ቢሰበር ወይንም አንድ ነገር ቢፈጠር ኤክስትራ ገንዘብ አያቺ 100 ለምግብ ነበርች እንግዲህ በቃ ሁሉ ነገር ካለቀ እንዴት ትኖሪያለሽ አንድ ነገር ቢፈጠር መንገድ ላይ አንድ ብጠፋ ወይንም አለ አይደል just ኤክስትራ ገንዘብ አልነበረኝም ስለዚህ ያው ስራ ሄደሽ መፈለግ አለብሽ ምናምን ሲሉኝ ኑሮ ይደራጃል ቀስ በቀስ so ሜዲካል ትምህርት ነው እየተማርኩኝ ነበር ያኔ ግን በሜዲካል ዓለም ውስጥ መስራት ይቻል ነበር ላይ እንደ ነርሲንግ ሳይሆን ከነርስ በታች ነርሶችን የሚረዱት እንደ አሲስታንት ስሰራ ነበር እና ለተማሪ በደንብ ጥሩ ይከፈለኝ ነበር እንደምታቂ ነው የምትኖሪ በዛን እድሜ ሁሉ ነገር ማቅ ነበር የመሰለኝ ሁሉ ነገር እንዳሰብኩት የሚካሄድ ነው የመሰለኝ because ብዙ ነገር እየተካሄደልኝ ነበር ግን ብዙ ነገርም ያው እንደታሰበው ኑሮ እንደሱ አይሰራም ዶክተር መሆን ካልወደድሽው በጣም ከባድ ነው እና አውሮፓ ታውቂያለሽ እንደ አፍሪካ ሰውን መርዳት ያ of course መርዳት ነው ግን የተቸገሩትን መርዳት አይደለም እነዚህ ሰዎች ጥሩ ኑሮ እየኖሩ ዛሬ አይኔን አመመኝ እስቲ ዝም ብዬ ዶክተር ጋር እንደሱ አይነት ላይፍ ስታይል ነው ገባሽ ችግር አይደለም ይሄ just የሀብታም ቤት ፋሚሊ ችግር ማለት just ይሄ አስቸገረኝ ነው ያኔ ነው የራስ ስራ የሚባል ነገር የለመድኩ ለራስ መስራት እንዴት እንደሚሰራ ያኔ የዛ አውሮፓም የተለመደ ነገር አልነበረም ፍሪላንሲንግ ምናምን ግን የራሳቸው ድርጅት የነበሩ ያላቸው ሰዎች ብዙ ነበሩ እና I think የመጀመሪያ ጊዜ የተረዳሁት they were እንዴት ልበል አሁን አዲስ መድኃኒት ሲመጣ like ለመሸጥ ሲፈልጉ እዛ ሆስፒታል መጥቶ ዶክተሮችን የሚያነጋግሩ ሰዎች ነበሩ እነዚህ ምንም ከሆስፒታሉ ጋር የተያዙ ሰዎች አይደሉ ከውጪ ነው የሚመጡት እና የኛን መድኃኒት ልናስተዋውቅ ነው እስቲ patients ምናምን ስጣቸው እንዲባሉ ነው እነዚህ ሰዎች ብዙ ገንዘብ ነበር የሚያገኙት እኔ አንድ ህልም አለኝ እኔ ፊልም ውስጥ መግባት አልፈልግም at all ግን
አንድ ጊዜ ከመሞቴ በፊት አትሊስት አንድ ፊልም መስራት አለብሽ ካልሽኝ ግሪዘልዳ ብላንኮ ድረግ ዲለር ማለት ከፓብሎ ኤስኮባር ምናምን በላይ ነበረች፣ ግን ሴት ነበረች። በዛን ጊዜ እዛ መድረሷ በአንድ በኩል you have to admire በጣም ድንቅ ስቶሪ ነው። በአንድ በኩል ያደረገችው ሴት ሆና ከደህንነት ወጥታ እንደዚህ ትልቅ ቦታ መድረሷ፣ ግን ሴት ስለሆነች ሰው በደንብ አያወራላትም። የእሷን ስቶሪ ብጫወት I would love that። እኛ ስኬቱን ብቻ ነው የምናየው፣ የሚያልፉበት ነገር እሱን በፊልም መንገድ there was one movie City of God የሚባለው እዛ ስላምስ ብራዚል ውስጥ ያደገ ጥሩ ስቶሪ because of course በጣም ኃይለኛ ነበር፣ ግን ይሄ ነበር ኑሯቸው። እና ለምንድን ነው የምንከልለው? ከባድ ኑሮ አንዳንድ ጊዜ በጣም የሚያስፈራና አለ አይደል የሚዘገኝ ነገር ይኖረዋል። ግን ይሄን አልፎ እስካሁን መድረሳቸው አሁን እኔ በለግዘሪ ስላደኩኝ እኔ አንድ ነገር እንደዚህ አንድ ነገር ያለፉበት እኔ ላይ ቢደርስ አልቅሼ ነው የምተወው። ችግር አለ I guess I think አንዱ ትልቁ ነገር ምናልባት በእኔ ኑሮ ካልኩኝ ስለወላጆቼ ሳወራ ከነሱ ጋር መግባባት በጣም ከባድ ነው። ውጭ ሀገር ካደግሽ ምናልባት ኢቨን እዚህም ግን የወላጅ ነገር እዚህ የኛ ባህል ውስጥ በደንብ አይወራም። ወላጅ ሁሌ ኦፍ ኮርስ ያደረጉልኝ እኔ በጣም I'm grateful እና በጣም አመሰግናቸዋለሁ። እኔ ሮማንቲክ ስቶሪ የለኝም፣ ግን እውነት ለምን I don't እኔ ሮማንቲክ ነው እንደዚህ አበባ ይዞ ሲመጣ ምናምን ነው ደስ አይለኝም። ትልቅ ጎል አሁን ዛሬ ነገ መድረስ የማትቺ ነገር ሲሆን ጀርኒው ረጅም ነው። ስለዚህ ኢንጆይ ታደርጊዋለሽ፣ ግን ትደርሽበታለሽ። ሰው ሁሌ ከፈለግን እንደርስበታለን። የፈለገ ኢምፖሲብል ቢመስል ዛሬ እንደርስበታለን፣ ግን ረጅም ጀርኒ ሲሆን ቫሊዩ ይጨምራል። እኛም እንደሰታለን፣ ኢንጆይ እናደርጋለን፣ and ብዙ እንማራለን። ኮምፒቲሽን አይደለም ቤታችን ውስጥ እና የኔ ambition is bigger። እሱ ይሄን ሁሉ አይፈልግም። like just ፋሚሊን ካኖረ ይበቃል። ግን ሳገባው ሀብታም አልነበረም፣ አብረን ነው ያሳደግነው። አሁን ብንፋታ ሁሉ ነገር 50-50 because አንድ ላይ ነው ያደረግነው። ግን እሱ ፈረንጅ በመሆኑ እኔ ድሮ ያልታየኝ ነገር ፈረንጆች ትልቅ አድቫንቴጅ አላቸው በዚህ ዓለም ውስጥ። ጀስት ፈረንጅ ስለሆኑ ብዙ ነገር ቶሎ ይሳካላቸዋል እና ሰው ያምናቸዋል። አበሻ እዚህ አፊል አንድ ነገር አዲስ ሞክራለሁ ስትይ ወዲያው ስካም ነሽ ወይንም ይሄ አይሆንም ምናምን ገና ሳትሞክሪው። ግን በዚህ ምክንያት ብዙ ሰው like ኮንፊደንስ ያጣል፣ መሞከሩን ይተዋል። ግን አንዳንድ ጊዜ ጥፋት አለ፣ እየወደቅን ነው የምንነሳ። ግን መውደቅ ካልቻልኩኝ እንዴት ነው የምጠነክረው? በመነሳቱ ላይ ነው የምጠነክረው። ይሄን ካልቻልኩኝ ዋይ እንዴት እንደረግ? ግን ፈረንጁ ለምን 10 ጊዜ አይጠፋበትም? ፋይን ፈረንጅ ነው። ስለዚህ ይሄን ላይፍ ቤቴ ውስጥ የማይ ነገር ነው። ግን በደች ባህል ክብር you have to earn it። በፈረንጅ ባህል ገና እንግዳ ስለሆንሽ ብቻ አይደለም። ለምንድን ነው ሁሌ ሰዓታችንን ለሰው የምንሰጠው? ሰው እኮ ብዙ ጊዜ ለራሱ ጥቅም ነው አንድ ነገር የሚያደርገው ሲፈልግ አትሊስት ለራሱ ጥቅም ነው። አይ ነው በዚህ ባህል ውስጥ አንዴ ለነሱ አንዴ ለኔ የሚባል ነገር አለ። ግን አይ ፊል ለኔ ፐርሰናሊ በደንብ ራሴን ችያለሁ እና ችግር ሲኖረኝ እውነት ለመናገር ፋሚሊን ወደ ማውቀው ሰው አልደውልም። ፕሮፌሽናሎች አሉኝ አራውንድ ሚ የምከፍላቸው እና ችግሬን የሚፈቱልኝ ማለት ነው። ይሄን ለመድኩኝ። ኦፍኮርስ የደች ባህል ነው በአንድ በኩል ኢንዲቪጁዋሊዝም ይባላል አይደል? ግን ለእኔ ተስማማኝ። ሰው አንድ ቀን ሊደርስልኝ ይችላል የሚለው ሀሳብ የለም ውስጤ።